ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ማሳያችሁ በቀላሉ እንዴት በስልካችሁ ጌም በመጫወት ብቻ በቀን $25 መስራት የምትችሉትን መንገድ ነው ማሳያችሁ። አፕሊኬሽን በመውረድ ብቻ ተከታተሉኝና ሞክሩት፣ ታመሰግኑኛላችሁ። መጀመሪያ ቀጥታ ወደ ስራው እንግባ። በስልካችሁ ብሮዘር ትገባላችሁ። ሰርች ባራችሁ ላይ ፍሪ ካሽ ብላችሁ ጽፋላችሁ። ፍሪ ካሽ ብላችሁ ከጻፋችሁ በኋላ ይመጣላችሁ። መጀመሪያ ያለውን ይሄው እንደምታዩት ፍሪ ካሽ፣ ይሄኛው ፍሪ ካሽ ጌም ኤንድ ሰርቪስ የሚለውን እሱን አንዴ ትነኩታላችሁ። ከዛ ወደዚህ ወደ ዋናው ፔጅ ከበታችኋል። ከዛ እዚህ ጋር ትመጡና በጉግል አካውንታችሁ ታገናኙታላችሁ። የጉግል ሳይን የሚለውን ከፈለጋችሁም በፌስቡክ የሚለው ማገናኘት ትችላላችሁ። በቀላላችሁ አድርጉት። ከዛ ካገናኛችሁት በኋላ ወደ ፔጁ ይገባላችኋል እና ይህን ነገር በመስራት በቀን $25 በእርግጠኝነት እኔም እዚሁ ሰርቼ ያሳያችኋለሁ። አወጣጡም እንዴት እንደሆነ ያሳያችኋለሁ። ከዛ ወደዚህ ይመጣላችኋል። እዚህ ጋር የተወሰነ ጥያቄዎችን 9 ጥያቄ ጠይቃችኋል። ስራ ራሳችሁ ማለት ነው። ወንድ ናችሁ ሴት ናችሁ ነው የሚለው። እኛ እዚህ ጋር ወንድ የሚለውን እንመርጣለን። ከዛ ኔክስት ትሉታላችሁ። እንደምታዩት $5 በየጥያቄዎቹ መልስ $0.5 ይሰጣችኋል እስክገቡ ማለት ነው። ቦነስ ነው ይሄ። ቀጣይ ደግሞ እዚህ ጋር አውልዳሪ ነው የሚላችሁ እድሜያችሁን ጠይቃችኋል። ዝም ብላችሁ 50 በሉት። ከዛ ኔክስት ምን ተጫኑት። ከዛ እዚህ ጋር ወደዚህ ሲመጣላችሁ ገንዘባችሁን በምንድን ነው መውጣት የምትፈልጉት የሚለውን ፔፓል አለ፣ ባንክ ትራንስፈር አለ፣ አማዞን አለ፣ ቪዛ አለ። እናንተ ባንክ ትራንስፈር የሚለውን መርጣችሁ ኔክስት በሉት። ከዛ ወደዚህ ይገባላችኋል። ይህን ጌም ከዚህ በፊት በዚህ ወር ተጠቅማችሁ ታውቃላችሁ የሚላችሁ ኖ በሉት። እያያችሁት ነው አይደል? ከታች 0.5 ቦነስ እየሰጠኝ ነው በመልሶቹ ማለት ነው። ከዛ እዚህ ጌም ላይ አሁን ወደዚህ ያመጣችኋል። እዚህ ጌም ላይ ምን ያህል መጫወት ትፈልጋላችሁ የሚላችሁ ሌዛኔ ዊክ ሚሊዮን ትመርጣላችሁ። ከዛ ኔክስት በሉት። ከዛ እዚህ ጋር ስልክ ቁጥር የምታስገቡ ነው የሚጠይቃችሁ። የምታስገቡ ስልክ ቁጥር አሜሪካ ነው። እኔ ማስገባውን ቁጥር አስገቡ። ቁጥሩ ችግር የለውም እናንተ ላይ ምንም የሚያመጣው ለውጥ የለም። ዝም ብላችሁ እኔ ማስገባውን ቁጥር አስገቡና ኔክስት በሉት። ወይ ደግሞ እናንተ አሜሪካን ቁጥር የምታውቁ ከሆነ ማንኛውም ቁጥር ማስገባት ትችላላችሁ። ከዛ ጎ በሉት። ኔክስት በሉት። ከዛ ይሄ የመጨረሻው ጥያቄ ነው። በቀን ምን ያህል $1 መስራት ትፈልጋላችሁ ነው የሚላችሁ። $50 በሉት። ቀጣይ ምን ያህል ሰዓት መስራት ትፈልጋላችሁ እዚህ ጌም ላይ ነው የሚለው 60 ሚኒት በሉት፣ በቀን ውስጥ ማለት ነው። አሁን ጥያቄያችሁን ጨርሳችኋል። ይሄው ከላይ እንደምታዩት እዚህ ጋር ለጥያቄዎቹ መልስ ብቻ $0.40 ሰጥቶኛል ማለት ነው። አሁን ወደ ዋናው ፔጅ ገብተናል። ፔጁ ይሄ ነው። አሁን ልክ ጌሙን ስትጀምሩ $10 ይሰጣችኋል። እሱን ቆይ በስቴፕ ላሳያችሁ እና ጌሞቹ እንዲከፋ። አሁን እዚህ ጋር እንደምታዩት አንድ ጌም ብቻ ነው። እዚህ ጋር እንደምታዩት አንድ ጌም ብቻ ነው ያለችው። ሌላ ጌሞችና ኦፈሮች እንዲከፈትላችሁ ግዴታ አንዱን ጌም መጀመር አለባችሁ። ዝም ብላችሁ የመጀመሪያውን ፕላይ የሚለውን ትነኩታላችሁ። ከዛ ይሄን ጌም ከዚህ በፊት ተጫውታችሁ ታውቃላችሁ ወይ የሚላችሁ ኖ በሉት። ይሄው እንደምታዩት $10 ሰጥቶኛል። ይሄው እያያችሁ ነው አይደል? ሲገባ ታያላችሁ ወደ አካውንቴ። እሱ ስንት ነው አባት? ያው እንደምታዩት ከላይ ቅድም 40 ነበር፣ 0.40 ሳንቲም ነበር አይደል? አሁን $10.40 አጠቃላይ $10.40 አለኝ። አሁን ጌሞቹ ተከፍተዋል። እዚህ ጋር የምታያቸው ጌሞች እንዳለ ለምሳሌ ይሄን ጌም መሀል ላይ የምታዩትን ጌም አውርዳችሁ ፕላይ ብላችሁ ከተጫወታችሁ ሙሉ ጌም ከጨረሳችሁ $811 ነው የሚሰጣችሁ ሙሉ ከተጫወታችሁ። ስቴፕ አላችሁ። ለምሳሌ አንዱን ላሳያችሁ ቆይ። እና ይሄን ብር ለማውጣት አሁን $10 አለኝ። ይሄን ብር ለማውጣት ግዴታ እዚህ ጋር እንደምታዩት ኔክስት ካሻውት $25 ይላል። ግዴታ $25 መድረስ አለበት ካሻውት ለማለት እና እናንተ 25 የምታደርሱት ጌሞችን በመጫወት ነው። ለምሳሌ የመጀመሪያውን ጌም ስናየው $2422 ነው አጠቃላይ ጌሙን ከጨረሳችሁ። ለምሳሌ እሱን ላሳያችሁ ፕላይ ብዬ
አሁን እንደምታዩት ነው ከፍቷል። መጀመሪያ እዚህ ጋር እንደምታዩት ላውንች ካረጋችሁ በኋላ መጀመሪያ ስቴፕ ዳውንሎድ የሚለው ነው። ዳውንሎድ ጌሙን ታወርዳላችሁ። ከዛ ኮምፕሌት ኦል ስቴፕ ዊዝ ዘሜትር ነው የሚለው። በ60 ቀን ውስጥ ከጨረሳችሁት ሙሉ እዚህ ጋር የምታዩትን $2400 ታገኛላችሁ። ለምሳሌ እናንተ ስቴፑን ሌቨል 20 ድረስ ወይ ደግሞ ሌቨል 10 ድረስ ከጫወታችሁ የሌቨል 10ን ብቻ ይከፍላችኋል። አጠቃላይ ጌሙ ሌቨል 70 ድረስ ነው። ሙሉ 70ን ከጨረሳችሁ ከታች እንደምታዩት $2422 ይሰጣችኋል ማለት ነው። የፈለጋችሁት ጌም እየመረጣችሁ ከዚህ ስር እዚህ ጋር ኔክስት እንበለውና ሌላውን ላሳያችሁ። እየመረጣችሁ ከዚህ ስር የሚሆናችሁን መጫወት ትችላላችሁ። ብራችሁ መስራት ትችላላችሁ እና ሞክሩት። በጣም አዋጭ ነው። እንደምታዩት ይኸው ከላይ $10 አለኝ። ልክ $25 ከደረሳችሁ በኋላ ደግሞ የምታወጡበትን መንገድ ላሳያችሁ። እዚህ ጋር ከታች ካሉት ውስጥ ካሻውት የሚለውን ይታያችኋል። እሱን እንዴት ነኩታላችሁ። ልክ $25 ከደረሳችሁ በኋላ ማለት ነው። ከዛ እዚህ ስትመጡና ብዙ መውጫ መንገዶች አሉ። ለምሳሌ ፔፓል አለ፣ ቬኖም አለ፣ ጉግል ፕሌይ አለ፣ አማዞን አለ፣ አፕል አለ። ብዙ አማራጮች፣ ባንክ ትራንስፈር አለ። የምትፈልጉ ከሆነ ባንክ ትራንስፈር አንክታችሁ አሁን $25 አደረስኩ ለመውጣት ነው እንግዲህ ግዴታ ይሄን ለመንካት $25 እዚህ ጋር እንደምታዩት $25 መድረስ አለበት። ስለዚህ ግዴታ $25 ከደረሳችሁ በኋላ ከፈለጋችሁም በክሪፕቶ እዚህ ጋር ባይናንስ አለ፣ ሊትኮይን አለ፣ የተለያዩ አማራጮች አሉ። $25 ከደረሳችሁ በኋላ በእነዚህ አማራጮች ገንዘባችሁን አውጡ፣ ጌም በመጫወት ስሩ እና ሌላ ምርጥ ገንዘብ መስሪያ አፕሊኬሽኖችን እንዲሁ አቀርብላችኋለሁ እና ቻናሌን ሰብስክራይብ በማድረግ ተከታተሉኝ። ሌላ መለቃቸው ብዙ ስራዎች አሉ። አብራችሁን ቆዩ። አመሰግናለሁ።